እኮ እሺ ልጅነቴን ተዘርፌያለሁ፣ ውበቴን ተዘርፌያለሁ፣ እውቀቴን ተዘርፌያለሁ፣ ሁሉ ነገር ይናጥቻለሁ። እሺ አልተረፍኩም። እኔ ገሎኛል። እሺ ገሎኛል። እሺ እንደዚህ ተደፍቶ ስታዩ ምስኪን ሰው ይመስላል። ላለፉት 10 ዓመታት እሺ እዚህ ቤት ውስጥ አንዲት የውሃ ብርጭቆ ብትሰበር ቤቱን በጩኸት ያናጋዋል። እያንዳንዱን ስህተቴን በሰዎች ፊት እየተናገረ እያዋረደኝ እኔን አሳልፎ ይሰጠኛል። አሁን እኔ በሆነ ይሄን ያደረኩት ይገለኝ ነበረ፣ ይገለኝ። ወጣትነቴን ጨርሶ ወዜን መጦ እያንዳንዱ ነገርን ከጨረሰ በኋላ ለኔ የሚገባው ለሌላ ሴት ያደርጋል። የተካድኩና ጀርባዋ የተወጋች ሴት ነኝ። ተንቄና አልጋይ ረክሶ ከሱ ጋር መኖር በፍጹም አልችልም። ከዚህ በላይ የውሸት ካባ ለብሼ ከሱ ጋር መኖር አልችልም። እኔ አቅም የለኝም። አቅሜ ጨርሻለሁ። እሺ አሁን እኮ ምቾቴን አስጠብቁልኝ ብሎ እኮ ነው አንተን ይዞ የመጣ። ልብሱ ታጥቦ ምግቡ ተሰርቶ ልጆቹ በንጽህና ተይዘው የፈለገበት እየዋለ እንደ ልቡ እየመጣ እየገባ እየኖረ እንደ ልቡ መፈንጨት ሊቀርበት ስለሆነ ነው አሁን ንስሐ ያማረው። አንተ ስለማታውቀው እኮ ነው። እሺ ልክ ነሽ ቃልዬ፣ እኔ በአንቺ ምንም አልፈርድም። አንቺ እስክትነቂበት ድረስ አለመናገሩ በጣም እንዲህ ነው የማይባል ትልቅ ጥፋት ነው። ግን ቃልዬ ይኸውልሽ፣ ኃጢአት ልክ እንደሚጣፍጥ መርዝ ነች ይባላል። በኋላ ቆይታ እንደምትጎዳን እንደምትገለን እያወቅን አህሟ ግን እንዳንተፋት ያደነዘናል። ለዛ ነው ፈጣሪ አንዳንድ ጊዜ ቀስቃሽ የሚልክልን ከኃጢአት እንቅልፍ ሊያነቃን ማለት ነው። ወርቅ ከላዩ አፈር ስለተቀባ ወርቅነቱ አይለወጥም። በእግዚአብሔር ፊት አንቺ ለትዳርሽ ዋጋ የከፈልሽ የታመንሽ ንጹሕ ወርቅ ነሽ። የተከበርሽ ሙሉ ሴት ነሽ። ላዋቃ ነስ ቃልዬ እንዳትሳሳች። በፈጣሪ ፊት አንቺ ምንጊዜ ሙሉ ነሽ። ተጸጽቶ ይቅር በይም ብሎ እግርሽ ስር የወደቀውን ባልሽን ይቅር በማለትሽ እመኚኝ፣ በምድርም በሰማይም ኦልሬዲ ተከብረሻል። እሺ ስለ እግዚአብሔር ብዬ ከልቤ ይቅር ብየዋለሁ። ነገር ግን ይቅር ማለትና ዳግም ራሴን አሳልፌ መስጠት በጣም ይለያያል። የኔ ይቅርታ ነፃ መልቀቅ ነው። አብሮ መኖራችን ግን ዛሬ ያበቃል። ከዚህ ድርብ ስብዕና ካለው ሰው ጋር ዳግም አንድ ቤት ላይ መኖር ለእኔ እሺ ራስን ማጥፋት ነው። ይቅር ብየዋለሁ፣ ግን ቤቴን ለቆ ይውጣ። አይ እኔ አልወጣም የሚል ከሆነ ልጆቼን ይዛለሁ የሚል ከሆነ እኔ ተከብሬ እንደመጣው ተከብሬ ይወጣለሁ። እሺ